ደህና አደራችሁ ሆይ ሸሙሄ ሰላም አድራችሁ ሆይ ደህና አደራችሁ ሆይ ሻውጡ ምን እግር ጣላችሁ አቦ እስቲ ወዲህ ቁጭ በውና ያለውን ነገር እናውጋ በጧቱ ምን እግር ጥሎ ነው አቦ ሸሙሄ ሳመጣጤ እንደው ልብዬ ነበረ እንዲና ብዬ ነበረ እንደው እንዴት ያለ አንበሳ ላይ ነበረኝ በጣም ጀግና ነው ስራም አይፈታ ብታወት በረት ይከፍታል እንደዚሁ በሰርፍ ጊዜው ታፋሩት የግመል እየሰረቀ ያመጣል እንዲሁ ደሞም እንደው ግመል ታጣ ሀዮቹንም በጎቹንም እያመጣ እሱን የሚያስተዳድረን እንደው ብታወዴት ያለ አንበሳ ላይ መሰለው ያንቱ ልጅ ይሄን ላይ ያገባኝ ማለት በአመት ውስጥ ከብራ ጨረሰኝ ነው እንዲሁ ይሄን ያፈርግማ እንደው እየዛቀ ያመጣዋል ግመሎቹን ያጣቸው አህዮቹን ያጣቸው ፍየሎቹን እንደው ታውት እንደዚህ ልጅ ጀግነት እንደው ምንም በረት ለመክፈት አይፈራም ነው የምለው አዲያ እንዴት ያለ ጀግና ላይ አንበሳይ ነው የምትውል ሌብነቱን ለማድነቅ ነው እንዴት ያለ ሀገር ተወልዳችሁ ያደጋችሁ ለመሆኑ ሌብነት ህጋዊ የሆነበት ሀገር ነው ያላችሁት ሄዲያላል ቢክ እንዲያልከው እንዲህ በቀን ሁላ ግመል እያፈሰ ብር የሚያስገኘው ተዋ እንዲያሻው እንግዲህ የኔም ልጅ ተቋሪያ ደህና ናት እርጉዝ ናት የሰባኝ እንደው በቀደም ያገባው እንደው የኔም እንኳን ጋር ወለደኝ እንግዲያስ እንዲያሻው ይወሰዲያት ለሱም አሁን እንግዲህ 4 ወር እርጉዝ ናት ላይ ታሁን በኋላ 5 ወር ቢጠብ ነው የልጅ አባት ሆነ እኮ ልጅ ይሄማ ምን አለ ሰጥቻለሁኝ ያላለ ራኬሾቹ እና ያረገዘኝ ነው እኔ ሰጥቻለሁ የምትሉት እንዴት ብሎ እንዴት ያለ ባለጌ አገራት ያደኩት የፈጠርከኝ አለ ምንድን ነው ዓላማችሁ ለመሆኑ አባዬ ታዲያን የምንዲ የሚያስለቅስሽ በየቦታ መደየምሽ መታ ነበር እንጂ ኢየሱስ ሐቁን ተናገረ የኔ ሌባ ነው ታታሮቹ ግመል እየሰረቀ ግመል ቢያጣ ሀያ ቢያጣ ፍየል እየሰረቀ ነው የምትታደረው ማለት እኔ ታዲያ ማርገይትሽ እንዴ ብየደብቃለሁ ምን በየቦታው መጋደማችሁን ነበር እንጂ መተው እኔ ምን ላርግሽ አይደል ልጅ ይሄ እኮ የገዛ ስራሽ ነው እለቃህን ይመጣል እርጉዝ መሆኗን አረጋግጣለሁኝ አለጋለሁ ያ እንዴው መርሐባ ምንሽ ልግሽም ማሳየት አለብሽ ይሄ ብቻ ነው እኔና አንቺ ያ ነገር የለንም እንዲያንጣላ ለገኝ